ደቡብ አፍሪካ ላይ ያልተቀየረ ሰው ያልተቀየረ ፊት የለም። የፖሊስ ፊት ተቀይረዋል። የባለስልጣናት ፊት ተቀይረዋል። የትልልቅ አገልጋዮች ፊት ተቀይረዋል። የሴቶች ተቀይረዋል። ኤርፖርት የሚሰሩ ሰራተኞች ፊታቸው ተቀይረዋል። ማንም ሰው ያልተቀየረ የለም። ጥቂት ቦታ ባየንባቸው ከ60 ሚሊዮን ህዝብ ምን አይሉ እንዳልተቀየረ እርግጠኛ አይደለም። አብዛኛው ፊት ዞሯል። እግዚአብሔር ብቻ ከኛ ፊቱን አያዞር። አይኖቻችሁን ጨፍኑና እንደዚህ በሉ። እጆቻችሁን ዘርግተን እግዚአብሔር አምላክ ሆይ እኔ አንተን በድያለሁ። እኔን ደካማ ልጅህን ይቅር በለኝ። እኔን ኃጢአተኛውን ይቅር በለኝ። እግዚአብሔር አምላክ ሆይ እኔና ቤቴ አንተን በድለናል። እኛና ቤተ ክርስቲያኖቻችን አንተን በድለናል። ባከበርከን ምድር ለመዋረዳችን ምክንያት እኛ ነን። በተወደድንበት ምድር ለመጠላታችን ምክንያቱ እኛ ነን። በከበርንበት ምድር ላይ ሰው ሁሉ የጠላበት ምክንያቱ እኛ ነን። ሴቶች የጠሉበት ምክንያቱ እኛ ነን። ባለስልጣናት የጠሉበት ምክንያቱ እኛ ነን። ጌታ ሆይ በደሌን ይቅር በል። እግዚአብሔር ሆይ እኔን ልጅህን ይቅር በለኝ። እኔ አንተን አሳዝኛለሁ። በፊትህ በደል ፈጽሜአለሁ። እባክህን ይቅር በለኝ። ጸያፍ ነገር ይዤአለሁ። እባክህን ይቅር በለኝ። አንተን አስለቅሼአለሁ። እባክህን ይቅር በለኝ። ድሆችን አስለቅሼአለሁ። እባክህን ይቅር በለኝ። ተናናሾችን አስለቅሼአለሁ። እባክህን ይቅር በለኝ። ቦርዴሮችን አስለቅሼአለሁ። እባክህን ይቅር በለኝ። አገር ቤት ያለውን ቤተሰቤንም ጭምር እኔ በድያለሁ። እባክህን ይቅር በለኝ። እባክህን ማረኝ። እኔ ጥፋተኛ ነኝ። እኔ በደል ፈጽሜአለሁ። እባክህን ጌታ ሆይ በምሕረት ዓይኖች እየኝ። ፊትህን ወደ እኔ መልስ። ፊትህን ወደ ደቡብ አፍሪካ መልስ። ፊትህን ወደ ወንጌል አማኞች መልስ። እኛ በድለንሃልና እባክህን ይቅር በለን። እባክህን ይቅር በለን። እባክህን ይቅር በለን። አሁን ተንበርክከን ይሄን መጨረሻ የንስሐ ጸሎት ፓስተር አሌክስ ጸልያል። በእውነት እግዚአብሔር 9ኙም ፕሮቪንስ ላይ ያሉትን ሴት ወንዶችን ነጋዴን ይቅር እንድል ተንበርክከን ነው የምንጸልየው። እንጸልያለን። በተነበበው በእግዚአብሔር ቃል መሰረት ኑ ወደ እግዚአብሔር እንመለስ።